አንጎል እንዴት ይሰራል? ሰላም ልጆች፣ ዛሬ በራሳችሁ ውስጥ ስለሚገኝ አስደናቂ ነገር ስለ አንጎል እንማራለን። አንጎል የሰውነታችሁ አለቃ ነው። እንድታስቡ፣ እንድትማሩ፣ እንድትንቀሳቀሱ፣ እንድታስተውሉ እንዲሁም ደግሞ በህልማችሁ እጅግ መልካም የሆኑ ህልሞችን እንድታዩ ይረዳችኋል። አንጎል ምንድን ነው? አንጎል በራሳችን ውስጥ ያለ ለስላሳ አካል ነው። የራስ ቅል እንደ ጠንካራ ሳጥን አንጎላችንን ይጠብቃል። አንጎል ምን ያደርጋል? አንጎል ብዙ ነገሮችን ይቆጣጠራል። ማሰብን፣ መናገርን፣ መራመድን፣ መሮጥን፣ መብላትን፣ ደስታ ወይም ሐዘን መሰማትን፣ ማስታወስን፣ ችግር መፍታትንና የመሳሰሉትን ነገሮች በመቆጣጠር ይረዳናል። አንጎል መልእክት እንዴት ይልካል? አንጎል በነርቮች አማካኝነት መልእክት ወደ ሰውነታችን ይልካል። እነዚህ መልእክቶች በጣም ፈጣን ናቸው፣ ልክ እንደ መብረቅ። ለምሳሌ ትኩስ ነገር ስትነኩ ነርቮች መልእክት ወደ አንጎላችሁ ይልካል። አንጎል እጅህን አስወግድ ይላል። እዚያ እጅ ፈጥነ ማነሳለ። አስደናቂ አይደል? የአንጎል 3 ዋና ክፍሎች። አንደኛ ሰሬብረም፣ የማሰቢያ ክፍል። ይህ ትልቁ የአንጎል ክፍል ነው። ማሰብ፣ ማንበብ፣ መማር፣ መናገር፣ ማስታወስ እንድንችል ያደርጋል። ሁለተኛው ክፍል ደግሞ ሴሬብረም የሚዛን ክፍል ይባላል። ይህ ክፍል ሚዛን መጠበቅን፣ ብስክሌትን መንዳት፣ መደነስን፣ ስፖርት መጫወትን እንድናደርግ ይረዳናል። ሶስተኛው ደግሞ ብሬንስቲም የህይወት መቆጣጠሪያ። ይህ ክፍል ሳታስቡ የምታደርጓቸውን ነገሮች ይቆጣጠራል። መተንፈስን፣ የልብ ምትን፣ መተኛትን ሁል ጊዜ ይሰራል እና ህይወትን ይጠብቃል። አንጎልን ጤናማ እንዴት እናደርጋለን ብላችሁ ከጠየቃችሁ አንጎልን ለመጠበቅ ጤናማ ምግብ መብላት፣ በቂ እንቅልፍ መተኛት፣ ስፖርት መስራት፣ መጽሐፍ ማንበብ፣ አዲስ ነገር መማር፣ ውሃ መጠጣት እና የመሳሰሉትን በማድረግ አንጎላችንን መንከባከብ እንችላለን። ጥቂት ስለ አንጎል አስደናቂ እውነታዎችን ልጨምርላችሁ። አንጎል 86 ቢሊየን የሚሆኑ ትንንሽ ሴሎች አሉት። እነሱም ኒውሮኖች ይባላሉ። አንጎል በራስ ውስጥ ያለ ሱፐር የሆነ ኮምፒውተር ነው። ብልህ፣ ጠንካራና ፈጣን እንድንሆን በየቀኑ ይረዳናል። ስለዚህ አንጎላችንን መጠበቅ አለብን። እሱ በጣም አስፈላጊ የሆነ የሰውነታችን ክፍል ነው። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። እናንተም የምታደርጉት ኮሜንት እኛ አሰርሽልን ለእናንተው መልሰን እናቀርባለን። እናመሰግናለን።